ከሪል ስቴት አልሚዎች ቤት ከመግዛትዎት በፊት ይህንን ቪዲዮ መስማት በጣም ይጠቅመዎታል። በሚሊዮን የሚቆጠር ሀብቶትን ከማፍሰስዎት በፊት ይህንን ቪዲዮ ሰምቶ ተገቢውን ጥንቃቄ ማድረግ በጣም ጠቃሚ ነው። የሪል ስቴት አልሚዎች ሰሞኑን የጋራ ማህበር ማቋቋማቸው ይታወቃል። ከሪል ስቴት አልሚዎች ቤት የሚገዙ ሰዎች ደግሞ በዛው ልክ አቅማቸውን ካላሳደጉ አድቫንቴጅ የሚወሰድባቸው እድል ስላለ ዛሬ የሪል ስቴት አልሚዎች ውል ከመዋዋላቸው በፊት ውል በሚዋዋሉበት ጊዜና ውሉን ከተዋዋሉ በኋላ የሽያጭ ውሉ ማለት ነው ሊያደርጓቸው ስለሚገቡ ጥንቃቄዎች ነው የምንነጋገረው። የመጀመሪያው አንድ ሪል ስቴት ከመግዛትዎት በፊት ውል ከመዋዋሎት በፊት ሊያደርጉት የሚገባ ጥንቃቄ ነው። ይሄውም እንግዲህ ከማን ነው ቤቱን ለመግዛት የወሰኑት? ያ ሊገዙት ያሰቡት የሪል ስቴት አልሚ ድርጅት ነው፣ ግለሰብ ነው? ከነማን ጋር ነው የሚሰራው? ካፒታሉ ምን ያህል ነው? ከዚህ በፊት ተከሶ ያውቃል ወይ? ከዚህ በፊት የነበረው ልምድ ቤትን ሰርቶ በማስረከብ ረገድ ጥሩ ታሪክ ነው ወይ ያለው? መሬት አለ ወይ? መሬቱን ያገኘው በሊዝ ነው? ከግለሰቦች ነው? የራሱ ነው? ካርታ አለው? ግንባታውን ለማድረግ የሚያስችል የግንባታ ፈቃድ ከሚመለከተው አካል ተሰጥቶታል? ይዞታው ላይ ያለ ንብረት ካለ ያ ንብረት በባንክ ወይም በሌላ በማናቸውም ምክንያት ዕዳ አለበት የለውም? አንዳንድ ስቴቶች ቤቶቹ ተሽጠው በውል ለገዢዎች ተላልፈው በውል